ይሰማናል። ቀኝ እጃችሁን እንዲያንሱ። አዎ እኔ የምለውን ከኔ ጋር ትላላችሁ ኢንሻአላህ እንዲሰማ። ዑስማን አትወራቢ ጀዛኩሙላህ ኸይር እና ፊሳም መሌ ነሞን ኩወን ሚውቲ ይራቀበዳ أشهد أن لا إله إلا الله وأشهد أن محمدا رسول الله وأن عيسى عبد الله የአንዷን ድምጽ እየሰማው አይደለም። አብዱላሂ ወረሱሉ ወልጀነቱ ሐቁን ወናሩ ሐቁን ርማ ገባብ ስኔቲ እንዲ ባወንተ ፈፋን ለ ይህንኑ በአማርኛ ኢንሻአላህ ከኔ ጋር ትላላችሁ። በእውነት የሚመለክ አንድ አላህ እንጂ ሌላ እንደሌለ እንመሰክራለን። ሙሐመድም የአላህ መልእክተኛና የአላህ ባሪያ እንደሆኑ እንመሰክራለን። ዒሳ ወይንም ኢየሱስ ክርስቶስ ዒሳ ወይንም ኢየሱስ ክርስቶስ የአላህ መልእክተኛ መሆናቸውን የአላህ ባሪያ እንደሆኑ የአላህ ባሪያ እንደሆኑ አላህም እንዳልሆነ ጌታም እንዳልሆነ ጌታም እንዳልሆነ የጌታ ልጅም እንዳልሆነ መስክረን በልባችን አምነን ተቀብለናል። የአላህ ጀነት እውነት ነው። ጀሃነምም እውነት ነው። አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ መብሩክ መብሩክ ነኢማ ወሰሚራ እርስ በራሳቸው እናንተ ተቃቀፉ። እንኳን ደስ አላችሁ። እንኳን ወደ ተወለዳችሁበት እምነት አላህ መለሳችሁ እላችኋለሁ። ሁላችንም የተወለድነው ሁላችንም ስንመጣም ወደዚች ዓለም ስንመጣ እስላም ሆነን ነው የመጣ ነው። ረሱል ሰለላሁ ዐለይሂ ወሰለም إن الأبوان ينصراني أو يوحداني أو يمجساني የሰው ልጅ ሲፈጠር በፍጥራ ላይ ነው የተፈጠረው።
እስላም ነው የተፈጠረው። ለዚህ ደግሞ ምስክራችን ዛሬ ቲዮሪ እየተሰራ ያለው ነገር በእስላም ማንኛውም ልጅ ሲወለድ ወንድም ሆነ ሴት አይጠመቅም። ምክንያቱም እስላም ሆኖ ስለተወለደ አልহামዱሊላህ ረብል ዓለሚን። ስለዚህ ይሄንን እንዲቀየር ነበር ሲጠምቁት የነበረው። አላህ እንኳን ለዚህ ያበቃችሁ።